ሰላም ትሬደርስ እንዴት ቆያችሁ? ዛሬ ጎልድ ላይ ያለኝን የዊክሊ አናሊሲስ ሰርቼላችሁ ነበረ። በዛውም አያይዤም ዛሬ ሰኞ ዕለት ትሬዶችን ልወስድባችሁና ላልወስድባችሁ የምችልባቸውን ምክንያቶችም ሜንሽን አድርጌላችሁ ነበረ። ሁለት ትሬዶችን ወስጃለሁኝ ዛሬ። ሁለቱም ሉዝ አድርጌያቸዋለሁኝ። ኦልሬዲ $100 ሉዝ አድርጌያለሁ በሁለቱም ትሬዶች። ከዚህ በላይ ሉዝ ማድረግ ስለማልችል ዴሊ ሊሚቴን ሪች ስላደረግኩኝ ከዚህ በላይ ትሬድ ማድረግ አልችልም ማለት ነው። ለምን እነዚህን ሁለቱን ትሬዶች እንደወሰድኩኝ ምክንያቱን የምነግራችሁ ይሆናል። ካላያችሁት ቪዲዮ ሰርቼላችኋለሁ የእነዚህን አናሊሲስ ምን ኤክስፔክት እንደማደርግ ትሬዱን ለመውሰድ ማለት ነው። ቶታሊ እንግዲህ የነበረኝ እይታ ጎልድ ቡሊሽ ሴታፖችን ነው የማየው። ባያዜ ቡሊሽ ነው። ነገር ግን እንደምታዩት እዚች ጋር የገባቸው የሴል ሴታፖች ነው። ያም ምንድነው ካውንተር ትሬንድ ነው። ካውንተር ትሬንድ በጣም ሪስኪ የሆነ ትሬድ ነው። which is ትሬንዱ አፕ ትሬንድ ሆኖ እኔ ሴል ሴታፖችን ስገባ ሪስክ ያለው ትሬድ ነው። አይ ሆፕ ከዚህ ቪዲዮ ላይ ምን ያክል ካውንተር ትሬንድ ወይም ደግሞ አጌንስት ዘ ትሬንድ ትሬድ ማድረግ ምን ያክል ሪስኪ እንደሆነ ትማሩበታላችሁ ብዬ አስባለሁኝ። ይህንንም ትሬድ ስወስድም ካውንተር ትሬንድ ዊዝ ኮንፈርሜሽን ነው፣ ዝም ብዬ አይደለም። ስቲል ኮንፈርሜሽን ሳይሰጠኝ ትሬዱን አልወሰድኩትም። ያን ኮንፈርሜሽን ምን እንደሰጠኝና ለምን ደግሞ ሉዝ እንዳደረግኩትም ሪዙንን የምነግራችሁ ነው ማለት ነው። እንግዲህ እንደምታዩት አንደኛ ባያዜ ቡሊሽ እንዲሆን ያስቻለበት ምክንያት እዚች ጋር የምታዩት ፍሊፕ ዞን አለች። ስቲል አሁንም ድረስ ብሬክ ያልተደረገች ከባለፈው ሳምንት ጀምሮ እዚች ሌቭል ላይ ነበር ሪያክት እያደረገ የነበረውም። ዊኩንም ያለፈውንም ዊክ ሲጨርስ ከዚህ ላይ ተነስቶ በኃይለኛው ፑሽ አድርጎ ነው የጨረሰው። እንደምታዩት ይሄንን ፍሊፕ ዞን ስቲል ብሬክስ ካላደረገ ድረስ ሴታፔ ወይም ባያዜ ቡሊሽ ነው ወይም ባይ ሴታፖችን ነው የማየው ማለት ነው። እንደምታዩት እዚች ጋር ፕራይስ እዚች ጋር ያለችውን ፍሊፕ ዞን ሚቲጌት አደረገ፣ ወረደ። ድጋሚ የሚፈልገውን ያክል ሊኩዊዲቲ ስላላገኘ ወርዶ አግሬሲቭሊ ወርዶ ሊኩዊዲቲ ግራብ አደረገ። ከዛም በኋላ ያንን ፕሮቴክትድ የነበረውን ሊኩዊዲቲ የወሰደበትን ሃይ አጌን ብሬክ ሲያደርገው ምን ሰጠን? ማርኬት ስትራክቸር ሰጠን። እዚች ጋር ያለችውንም ሜጀር ማርኬት ስትራክቸር ሰጥቶን ፕራይስ ሊትል ቢት ፑልባክ አድርጎ ነበር። እኔ ይሄኛውን ፑልባክ እንደ ቫሊድ ፑልባክ አልቆጠርኩትም። ለምን? ከታች የሚገኝ ሌላ ኤክስትሪም ኦርደር ብሎክ ኤክስትሪም ዲማንድ ዞን አለ። ይሄኛውን እንደ ኢንዱስመንት ተጠቅሞ ፕራይስ አግሬሲቭሊ ድጋሚ ወደታች ፑሽ አድርጎ እዚች ጋር ካለችዋ ዲማንድ ዞን ወደ ላይ የሚወጣ ይሆናል የሚል ኤክስፔክቴሽን ስለነበረኝ እዚች ሌቭል ላይ ሲመጣ ፕራይስ ባይ ሴታፖችን የማይ ይሆናል ብዬ፣ በተጨማሪም ደግሞ እዚች ጋር ያለችዋን ኢንዱስመንት ለመውሰድ ፕራይስ ወደታች መውረዱ አይቀርም። እዚች ጋር ያለችዋን ሴል ሴታፕ ትሬድ ማድረግ ይኖርብኛል የሚል ኤክስፔክቴሽን የነበረኝ፣ እያደረግኩትም እንደዛ ነው ማለት ነው። ይሄኛው ካውንተር ትሬንድ ያሰብኩት በዛ አንጻር ነው። ነገር ግን ዋናው ትሬዱን ለመግባት ያሰብኩት የነበረበት ሌቭል እዚች ጋር ያስቀመጥኳትን የዲማንድ ዞን ላይ ሲደርስ ኢንትሪ ለመውሰድ ነበር ማለት ነው ያሰብኩት። ወደ ካውንተር ትሬንዱ ለምን እንደገባሁት ለማየት ያክል እዚህ ጋር የምታዩትን እንግዲህ በመጀመሪያው ቪዲዮ ላይ ሜንሽን አድርጌላችኋለሁ። የምጠብቃቸው ሌቭሎች ነበሩ። አንደኛው ሌቭል እዚች ጋር የምታዩትን ሊኩዊዲቲ የፕሪቪየስ ዴይሊ ሃይ ወስዷል። እዚች ጋር ያስቀመጥኳት ላይን እዚች ጋር የምታዩት ይሄ ላይን የፕሪቪየስ ዴይሊ ሃይውን ነው። ይሄንን ላይን ሊኩዊዲቲ ወሰደ። የፕሪቪየስ ዴይን ሃይ ሊኩዊዲቲ ወስዶ ነበረ። ይሄ የቅድሙን ቪዲዮ ሰራላችሁ። ፕራይስ ፑሽ እያደረገ ወደ ላይ ወጥቶ ይሄን ሊኩዊዲቲ ከወሰደ በኋላ ኮንሶሊዴት ማድረግ ጀመረ። ምንድን ነበር ስጠብቅ የነበረው? እችኛዋን ሎ እንዲሰብር ወይም ደግሞ ሃዩ እንዲሰብር ነበር። ሃዩን ከሰበረ ኦልሬዲ ገና አልጨረሰም። ስለዚህ ቡሊሽ ወይም አፕትሬንዱን አላቋረጠም። ስለዚህ እስከሚያቋርጥ ድረስ እጠብቀዋለሁ ማለት ነው። ነገር ግን እችኛዋን ሎዋን ከሰበረ ግን ማርኬት ስትራክቸር ሺት ስለሚሰጠኝ ፑልባክ ሲያደርግ ኢንትሪ እወስዳለሁ፣ ኢንትሪ ይኖረኛል የሚል ነበር ማለት ነው። ፕራይስ ምን አደረገ? እችኛዋን ክሬት ያደረጋትን ሎ ፕራይስ ኮንሶሊዴት አድርጎ ሰበረ። ከዛ በጣም ነበረ የወረደው። ከዛ ግን ወርዶ የምጠብቃቸው ፖይንት ኦፍ ኢንተረስቶች ነበሩ። አንደኛው እዚህ ጋር ነች፣ ሁለተኛው እዚህ ጋር አለች። ፋይናሊ ደግሞ የመጨረሻው ስዊንግ ሃይ ሆኖ እዚች ሌቭል ድረስ ምናልባት ሊኩዊዲቲ ካነሰው እስከዚህ ድረስ መጥቶ ይወርዳል የሚል ነበር ኤክስፔክቴሽን። ፕራይስ ያስቀመጥኩትን ፖይንት ኦፍ ኢንተረስት ትንሽ እየተቻ አድርጎት ዛትማችም አልወረደም ማለት ነው። እንደምታዩት አግሬሲቭ ወደ ላይ ወጣ፣ ግን ዛትማች ፑሽ ማድረግ አልቻለም ማለት ነው። የካውንተር ትሬንድ እንግዲህ የአጌንስት ትሬንድ ትሬድ ስናደርግ መጥፎነቱ ይሄ ነው ማለት ነው። ይሄንን ከሆነ በኋላ ቶታሊ ፕራይስ ድጋሚ ወደ ላይ ወጥቶ እኔን አስወጥቶኛል ማለት ነው። ከዛም በኋላ እዚች ጋር የምታዩትን ሃይ ከወሰደ በኋላ ሊኩዊዲቲ ትንሽዬም ፑሽ አደረገ ወደታች። አሁንም ድጋሚ እዚች ጋር የምጠብቃቸው ኮንፈርሜሽኖች ነበሩ በሎወር ታይም ፍሬም ላይ፣ እነሱን ተች አድርጎ መውረድ አልቻለም። ድጋሚ ወደ ላይ ወጥቶ ፕራይስ ሊኩዊዲቲ ወሰደ ማለት ነው።
ሶ ስቲል የምታዩት ይሄ ምንድነው ካውንተር ትሬንድ ምን ያክል አስቸጋሪ እንደሆነ ትክክለኛው የሆነውን ሙቭመንቱን አትለዩትም በአጌንስት ትሬንድ ትሬድ ስታደርጉ ማለት ነው። ሶ ያንን ዋጋ አስከፍሎኛል ማለት ነው። 2 ትሬዶች ሉዝ አድርጌያለሁ በዚህ ምክንያት ማለት ነው። ሌላኛው የሰራሁት ስህተት ምንድነው ፕራይስ ወደታች ከወረደ በኋላ እዚህ ጋር የምታዩትን ፑሽ ካደረገ በኋላ ፑልባክ ነበር እያደረገ የነበረው which is ቅድም ያየናትን በ15 ሚኒት ላይ የሰራናትን እዚች ጋር የምታዩትን እዚች ጋር ያስቀመጥኳትን የምታዩትን እዚች ጋር ሊሆን ዲማንድ ዞን ተች አድርጎ ነው ፕራይስ ወደ ላይ ይወጣ። ሶ ምንድነው በመጀመሪያው ቪዲዮ ላይ እንደሰራውላችሁ እዚች ጋር የምታዩትን ፑሽ ሰጠ ፕራይስ መጣና እዚች ጋር ፑልባክ አደረገ። ቺኛዋ ፑልባክ ቫሊድ ከሆነች የኛውን ወደ ላይ ወጥቶ የመስበር እድል ይኖራል። ሶ ኔክስት ፑልባክ የሚያደርግበት ኤሪያ ይሆናል የት ይሆናል ይቺኛዋ ማለት ነው። ሶ ከዚህኛው ፕራይስ ሪያክት አድርጎ ወደ ላይ ወጣ ማለት ነው። ሶ ኢንስቴድ ኦፍ ሴል ሴታፕ ከማየት ይልቅ ባይ ሴታፖችን ባይ ቤተር ነበረ ማለት ነው። የሰራው ስህተት እሱ ነው። እዚች ጋር ያሉትን ፖይንት ኦፍ ኢንተረስቶችን ማየትና ከነዛ ባይ ሴታፖችን ብጠብቅ የተሻለ ይሆን ነበር። ወይም ደግሞ እቺን ኢንዲዩስመንት ገና ለገና ትሆናለች በሚል ሰበብ ትሬዱን ሴል ሴታፕ መጠበቄ በጣም ስህተት የነበረ አክሽን ነው ወይም ሁኔታ ነው ማለት ነው። ሶ በዚህ ሁኔታ የዛሬውን ትሬድ ጨርሻለሁ ማለት ነው። አይ ሆፕ እናንተም አጌንስት ዘ ትሬንድ ምን ያክል ከባድ እንደሆነ የምትማሩበት ይሆናል ብዬ አስባለሁ። ከዚህ ቪዲዮ ላይ የሚኖሩትን አፕዴቶች የማሳውቃችሁ ይሆናል። በተጨማሪም ደግሞ ከረንትሊ አሁን ላይ ያለውን የአካውንት ባላንስ ላሳያችሁ። እንግዲህ ካረንትሊ አሁን ላይ 10,012 ላይ ነው ያለሁት። ቶታሊ ሉዝ ያደረኳቸው ዛሬ 2 ትሬዶች ያልኳችሁ እነዚህ ናቸው 46 እና 59 which is ቶታሊ ወደ 106 ዶላር ሉዝ አድርጌያለሁ ማለት ነው። ሶ ይሄን ይመስላል እንግዲህ የዛሬው ትሬዴ which is የሚደብር ነው። ያው ስሜታዊ ያደርጋል። የመጀመሪያውን ትሬድ ወስጄ ሁለተኛውም ላይ ዛት ማች ኮንፈርሜሽን ሳላገኝ ትሬድ ወሰድኩት። ሶ አሁንም ብቀጥል ስቲል ሊሚት ባይኖረኝ ኖሮ እንዳልኳችሁ ዴሊ ሊሚት አሁንም ትሬድ ወስደው ነበረ። የሚታዩኝ ነገሮች አሉ አሁንም ሴታፕ ትሬድ እንደወስድ የሚያደርጉኝ፣ ግን አሁን ላይ በቃ ከዚህ በላይ ሊሚቴ ስለሆነ ከዚህ በላይ ትሬድ አላደርግም። ሌላም ነገም ሌላ ቀን ስለሆነ ነገ ትሬድ ማደርግ ይሆናል ማለት ነው። ስቴይ ቲዩንድ። ያሉትን ነገሮች አፕዴት ማድረጋችሁ ይሆናል። ይመቻችሁ።